በየሳምንቱ ሐሙስ የሚቀርብላችሁ ብርሃን የተሰኘ ፕሮግራማችን ነው። ብርሃን በብርሃኑ የሺዋስ መኮንን የማስታወቂያ ስራ ድርጅት እየተዘጋጀ የሚቀርብ ፕሮግራም ብርሃን እነሆ ጀመረ። ደንበጫ ወረዳ በአማራ ብሔራዊ ክልላዊ መንግስት ምዕራብ ጎጃም ዞን ደንበጫ ወረዳ ደንበጫ ወረዳ ከአዲስ አበባ 350 ኪሎ ሜትር ከክልሉ ከተማ ባህር ዳር 205 ኪሎ ሜትር ርቀት ላይ የሚገኝ ወረዳ ነው። ደንበጫ ከተማ አስተዳደርና ደንበጫ ዙሪያ ወረዳ አስተዳደር ተብለው የሚጠሩ ሲሆን ለደንበጫ ከተማ አስተዳደር ከንቲባ፣ ለደንበጫ ዙሪያ ወረዳ ደግሞ አስተዳደር የተመደበ ቢሆንም የሚጋሯቸው ጽፈት ቤቶች ግን አሁንም ድረስ አሉ። ለአብነትም የከተማ ትምህርት ቤቶች የሚመሩት በደንበጫ ዙሪያ ወረዳ ትምህርት ጽፈት ቤት ነው። ደንበጫ ወረዳ በአየር ንብረቱ ከብዙ ወረዳዎች ይለያል። 3 የአየር ንብረት ያለው ወረዳ ነው። ደጋ፣ ወይና ደጋና ቆላ። ዳባ፣ ገሊላ፣ ዋዳ፣ አንጀኒ፣ ገነተ ማርያም ደጋ ሲሆኑ ደንበጫ ከተማ ሰረገላ፣ ጎድበር፣ ዋሻ፣ ቁንዲ፣ የጨረቃ፣ የጸድ፣ የጎመዲ፣ ዋድ፣ ጃጅራቤ፣ ዘለቃና ወንድ ድረስ ወይና ደጋ ነው። መቃር፣ ለጋበዴስ፣ መልከጫ፣ አዲስ ዘመን ደግሞ ቆላ የአየር ጸባይ ያላቸው ናቸው። ደንበጫ ወረዳ እጅግ ታዋቂ ስመጥር የሆኑ በርካታ አርበኞችን ያፈራ ወረዳ ነው። እነ ግራዝማች አያሌውን እና ኃይለ ኢየሱስ ፍላቴ ወይም አባሻውልን መጥቀስ ይቻላል። የደንበጫ ወረዳ እንደ አቶ እድሜ ዓለም እጅጉ፣ አቶ መሰረት መላክን የመሰሉ ጠንካራ ሀብት የፈጠሩ ሰዎችን ባለቤት ነው። ነይማ የኔ ዓለም ነይማ ላሳይሽ ነይማ በረሽ አገር ላሳይሽ። ደንበጫ ወረዳ ታሪካዊ ቦታዎች። በደንበጫ ወረዳ በብዛት እየተጎበኙ ያሉ ቦታዎች ደግሞ ደንበጫ ሚካኤል በርካታ ታሪካዊ ሁነቶችን የያዘ ቦታ ሙዚየም ያለው፣ የደንበጫ ጥምቀትም ይለያል። ሸረት መድኃኔዓለም፣ አባ ኒቦ ገዳም ወይም አቡነ አረጋዊ ገዳም፣ ሰነቦ ተክለ ሃይማኖት፣ በተለምዶ የአባ ታምር ተራራ የሚባለው ቦታ ላይ ዳባ ቀበሌ ዳባ ትምህርት ቤትና ዳባ ጤና ጣቢያ በታች ያለው ዋሻ ታሪኩ ገና ያልተጠና ቢሆንም ዋሻው በምስራቅ ጎጃም እንደሚወጣ በአፈ ታሪክ ይነገራል። ይህንን ዋሻን በርካታ ተማሪዎችና መምህራን ጎብኝተውታል። የደንበጫ ወረዳ በኢንቨስትመንት ደንበጫ ወረዳ እጅግ ትርፍ አምራች ወረዳ በመሆኑ የገበያ እንቅስቃሴው ማዋጭ ዘርፍ ነው። ደንበጫ ወረዳ ግራናይት የተሰኘ ማዕድን ባለቤት ነው። በመሆኑም ይህንን ማዕድን መሰረት በማድረግ ሌሎች ማዕድናት የሚኖሩ እንደሆነ የጂኦሎጂስት ባለሙያ ያናገርን ሲሆን ባለሙያውም ግራናይትና ፒግመታይት የሚባሉ ማዕድናት ባሉበት ኤመረልድ የሚባል ማዕድን የመገኘት እድል አለው። ኤመረልድ የሚባለው ማዕድን በዓለም ገበያ 1 ግራም ከ$1000 በላይ ይሸጣል። በመሆኑም ማዕድኑ መኖሩን ለማወቅ በባለሙያ መጠናት ያለበት መሆኑን ተናግረው ቀለሙ ግን አረንጓዴ በመሆኑ ነው አይደለም የሚለው በባለሙያ የሚለይ ስለሆነ ህብረተሰቡ ግን አረንጓዴ ቀለም ያለው ድንጋይ ሲያገኝ በጥንቃቄ ቢይዝ ጥሩ ነው ብለዋል። በመሆኑም በወረዳው በማዕድን ዘርፍ መሰማራት አዋጭ ነው። ደንበጫ ወረዳ ያለው የውሃ ሀብት ደግሞ ጉላ ወንዝ፣ ተምጫ ወንዝ፣ ቀጨም ወንዝ፣ ብር ወንዝን የመሰሉ ዓመት ክምችት ይዘው የሚፈሱ ውሃ ባለቤት ነው። የደንበጫ ወረዳ ዝግጅታችን ይህንን ይመስል ነበር። ፕሮግራሙ ስናዘጋጅ ያገዙን ጋዜጠኛ መለሰ ግዛቸው፣ ጋሽ ደሴ ሰላለም፣ ጋሽ ባወቀ ታምራት፣ አቶ ሞላ ደጉ፣ አቶ ታደሰ ስፈር፣ አቶ አስማማው አልጋነ፣ ወይዘሮ አስማረች አጥናፍ፣ አቶ ሰለሞን አቦዝን፣ አቶ ገቢያው ያየ፣ አቶ አናጋው ክንዴ፣ አቶ ፍቅር ደስ ይበለው፣ መምህርት የኔነሽ ገረመው ከልብ እናመሰግናለን። አዘጋጅቼ ያቀረብኩላችሁ ደግሞ ብርሃኑ የሺዋስ መኮንን ነበርኩ። ሐሳብ አስተያየት ካላችሁ በ0955849453 ደውሉልን። የሰላም ሳምንት ይሁንላችሁ። ቸር ይግጠመን። ማንኤል ደንበጫን ወረስለች ቋሪትን የወንዶች መኩያን አረንዛው ዳሞት